This is it. 2026 ለሆረር ፊልሞች በጣም የተሳካ ዓመት ሆኖ ቀጥሏል። ከብለድ ኦሽን ጀምሮ እስከ አስፈሪ ፖድካስት ታሪኮች፣ ነፍሰ ገዳይ ቤተሰቦችና ሌሎች ብዙ መታየት ያለባቸው ፊልሞች አሉ። እናም የሚገርመው ሰዎች አሁንም ተለያይቶ ለማምለጥ መሞከር ጥሩ ሀሳብ ነው ብሎ ያስባሉ። ብቻ ምን አለፋችሁ ዘንድሮ የፊልም ፕሮዲውሰሮች ከወትሮ የተለየ የፈጠራ ችሎታቸውን ተጠቅመዋል። እኛም ምርጥ የምንላቸውን ከ10ኛ ጀምሮ በደረጃ እናያለን። What do you think of our little town? It's charming. Oh shit. 10ኛ ስክሪም 7 የፍራንቻይዝ እንደገና ያስደንቀኛል ብዬ ተስፋ አድርጌ ነበር። ምናልባት እስካሁን ከተለቀቁት የደካማው ሊሆን ይችላል። የፊልሙ መነሻ ሀሳብ በወረቀት ላይ ሲታይ በጣም ጥሩ ይመስላል። ሲድኒ በመጨረሻ የተረጋጋ ህይወት እየኖረች ነው። አዲስ ጎስት ፌስ ብቅ ይላል። አሁን ደግሞ ሴት ልጇ የጥቃቱ ዓላማ ትሆናለች። ይህን ካልን በጣም ስሜታዊ፣ አሳማኝና ፐርሰናል ሊሆን ይገባው ነበር። ምክንያቱም ደግሞ የስክሪም ጠንካራ ጎኖች እነኚህ ስለሆኑ ነው። ግን እንደ በፊቱ የስክሪም ፊልሞች ሀሳቡን በደንብ አልተጠቀመበትም። ትልቁ ችግር ብዬ ማስበው ካራክተሮቹ ናቸው። የድሮቹ ስክሪን ፊልሞች ቢያንስ ብትወዷቸውም ብትጠሏቸውም የምታስታውሷቸው ጥቂት ሰዎች ነበሯቸው እና ያ የፊልሙ መታወቂያ የሆነው ሜታ ኮሜንታተሪ በዚህ ጊዜ ከሞላ ጎደል አልሰራም። የድሮቹ ፊልሞች የሆረር ዘያቸውን ሳይለቁ የሚያስቁ ነገሮች ነበሩት። ይህኛው ግን ከዚህ በፊት 6 ጊዜ ያየናቸውን ነገሮች ብቻ ነው የሚደግመው። ሞቲቭ ራሱ ደካማ ነው። ፕሎት ትዊስቱ የሚገመት ነው። ኔቭ ካምቤል ግን አሁንም የምትገርም ናት። ሲድኒ ስክሪን ላይ በታየች ቁጥር ፊልሙ ወዲያውኑ አሪፍ ይሆናል። በተለይ ቤተሰቧን በሚመለከት ኢሞሽናል ሲኖች ላይ ለምትጫወተው ሚና ትክክለኛ ክብደት ትሰጠዋለች። በሚያሳዝን ሁኔታ ሲድኒ ፕሬስኮት ኖራበት እንኳን ብቻዋን ፊልሙን መሸከም አልቻለችም። የሁሉ ትችት ያው አንዴ በምናውቀው ስክሪም አይን ሲታይ ነው እንጂ አሁንም አሪፍ ነው። እናንተ ብታዩት ምናልባት ከፍ ያለ ስኮር ልትሰጡት ትችላላችሁ። Can't believe we're staying at the Psycho Killer B&B. 9ኛ አይረን ላንግ ታሪኩ የሰው ልጅ ከተመናመነ በኋላ አንድ እስረኛ በትንሽ ሰብመሪን ውስጥ ሆኖ ወደ አንድ ግዙፍ የደም ውቅያኖስ ሲላክ የሚፈጠረውን ያሳየናል። ይህ በራሱ የዓመቱ እጅግ የተመታ የፊልም ሴታፕ ነው። ፊልሙን በጣም ስኬታማ የሚያደርገው ድባቡ ነው። ፊልሙ ከሞላ ጎደል በጠባቧ ሰርጓጅ መርከብ ውስጥ የተቀረጸ ነው እና እያንዳንዱ ድምፅ አስፈላጊ ነው። የብረቱ መጮህ፣ በካሜራው የሚታዩት የደበዘዙ ምስሎች፣ በሬዲዮ ልውውጦች መካከል ያለው ዝምታ ያለማቋረጥ ያለ ጃምፕ ስኬር ያስጨንቃቸዋል። እናም የደሙ ውቅያኖስ ራሱ ያስፈራል። ፊልሙ ውጭ ምን እንዳለ በጭራሽ አያሳይም። ይህም ይበልጥ እንዲያስፈራ ያደርገዋል። ምክንያቱም አይምሮቹ ክፍተቶቹን የባሰ ነገር እያሰበ መሙላት ይጀምራል። ዋናው ካራክተር ቀስ በቀስ ራሱን መቆጣጠር ሲያቅተው ማየት ነገርየውን አሳማኝ ያደርገዋል። እውነቱን ለመናገር በደም ውቅያኖስ ውስጥ ሆኜ ከሰርጓጅ መርከብ ውጪ የጭረት ድምጽ በሰማ እጣ ፋንታዬን ተቀብዬ ዝመመል ይመስለኛል። Why would there be flames? You did test this thing, right? This is the test. Closing porthole show. 8ኛ ፕራይሜት ይህ ፊልም ከኖርማል ቫኬሽን ቀስ ብሎ ወደ ሰርቫይቫል ናይትሜር ይቀየራል። አንድ የጓደኛ ማቾች ጀማ ወደ አንድ የሩቅ ጫካ አካባቢ ያቀናሉ። ከመጀመሪያውኑም የሆነ ልክ ያልሆነ ነገር እንዳለ ይሰማቸዋል። ፊልሙ ሆረሩ ሙሉ በሙሉ ከመጀመሩ በፊት ራሱ አካባቢውን የሆነ ደስ የማይል ድባብ እንዳለው በማሳየት ረገድ እጅግ የተዋጣለት ነው። ጫካው ልክ እንደ ሰው ሕያው የሆነ እስኪመስል ድረስ እነሱን እየተከታተላቸው ይመስላል። ሰርቫይቫል አስፔክቱ እዚህ ላይ በጣም አስፈላጊ ነው። ካራክተሮቹ ሁሉንም ነገር በአስማት በአንዴው የሚያስተካክሉት ነገር የለውም። ይልቅ ይደክማቸዋል፣ ይጎዳሉ፣ ጥርጣሬ ያድርባቸዋል እና ተስፋም ይቆርጣሉ። ትክክለኛ ሰው ሲሆኑ ነው የምናየው። የክሪቸሩ ዲዛይን ደግሞ በጣም ጠንካራ ጎኑ ነው። ፊልሙ ከመጠን በላይ አይጠቀምበትም። ይህም እያንዳንዱ ብቅ የሚልበትን ጊዜ የማይረሳ ያደርገዋል። አንዳንድ ገጸ ባህሪያት የሚያደርጓቸው የሚያበሳጩ ውሳኔዎች አሉ፣ ግን እውነት ለመናገር ያ የሆረር ፊልም አንዱ አካል ነው። This is Ben. My hand? He wants to shake my hand? Hi, Ben. 7ኛ ሴንድ ሄልፕ እውነቱን ለመናገር በዚህ ዝርዝር ውስጥ ካሉት ለእውነታ የቀረበ ሆረር ፊልም ይሄ ነው ብል ማጋነን አይሆንም። ምክንያቱም ከአለቃችሁ ጋር ደሴት ላይ ብቻችሁን ከመቅረት በላይ ምን የከፋ ነገር ይመጣል? ትናንትና ማታ ይህን ፊልም ካየሁት በኋላ የተረዳሁት ነገር አለቃዬ አብሮኝ ከአውሮፕላን አደጋ ተርፎ ደሴት ላይ ማይክሮ ማኔጅ ሊያደርገኝ ቢሞክር እኔ ራሴ በፈቃደኝነት ውቅያኖስ ውስጥ ገብቼ ዋኘቼ ማመልጥ ይመስለኛል። በሁለቱ ዋና ተዋናዮች መሀል ያለው ኬሚስትሪ እጅግ የሚያስቅ ነው። ምክንያቱም እርስ በርስ እንደሚጠላሉ ግልጽ ነው። በዚህ መሀል ደግሞ ደሴት ላይ ተጥለው ላለመሞት ሲታገሉ ይህ ሰውዬ አሁንም ዙም ሚቲንግ እየመራ እየመሰለው ነው። ነገር ግን ፊልሙ ቀስ በቀስ በጣም እየጨለመና እየከረረ ይሄዳል። ዋናው መጀመሪያ ጨርቁን ጥሎ የሚያብደው ብላችሁ በቋሚነት የምትጠይቁበት የስነ ልቦና ጦርነት ውስጥ ይገባል። ደግሞም የሰርቫይቫል ፊልሞች የአሁን ዘመን ሰዎች በእውነተኛ ህይወት ምን ያህል ጥቅም የለሽ ሊሆኑ እንደሚችሉ ያስታውሰናል። I'm a much nicer boss than you ever would have been. Except for maybe this part. 6ኛ ሬዲ ኦር ናት 2 ሂር አይ ካም ይህ ፊልም ከመጀመሪያው ክፍል ይበልጥ ያበደ ሆኖ መጥቷል። ግሬስ ተመልሳለች። አሁንም ትራውማታይዝድ እንደሆነች ነው። ተዳክማለች እና በሆነ መልኩ አሁንም በዓለም ላይ ካሉ እጅግ ጨካኝ ሀብታሞች ተከባለች። በዚህኛው ክፍል ታሪኩ ሰፋ ያለ ነው። ከአንድ ነፍሰ ገዳይ ቤተሰብ ከመትረፍ ባለፈ
ግሬስ ምክር ቤቱን ለመቆጣጠር በሚፎካከሩ የተለያዩ ቤተሰቦች መካከል በሚደረገው ሚስጥራዊ የስልጣን ትግል ውስጥ ትገባለች እና እውነቱን ለመናገር ከጠበቁት በላይ ሰርቷል። ፊልሙ ያንን የመጀመሪያውን የነበረውን ዳርክ ኮሜዲ አስጠብቆ መጥቷል። ነገር ግን አሁን ይበልጥ ዝግናኝና ትርምስ የሞላበት ነው። ትልልቅ አክሽን፣ ዘግናኝ ግድያዎችና ብዙ ከጀርባ መወጋጋትን ያካትታል። እያንዳንዱ የሚታዩት ሀብታም ቤተሰቦች ከሰው ጋር ያደጉም አይመስሉም። ሰማራ ዊቪንግ ይህን ፊልም እንደገና ተሸክመዋለች። ያላት የፍርሃት የቁጣና አሁንስ መሮኛል የሚሉ ስሜቶችን በደንብ አድርጋ ተጫውተዋለች እና በጣም የሚያስደስት ትወና ሳይታናለች። ፊልሙ መጨረሻ አካባቢ ትንሽ ከመጠን በላይ ይሄዳል። ወዴት እየሄድን ነው ወገን ያስብላል። ነገር ግን አንዱ የፊልሙ ውበት ነው እና እውነቱን ለመናገር ሆረር ፊልሞች በትዕቢት የተሞሉ ባለጸጎችን እንዲህ አይነት ትምህርት መስጠት ያስፈልጋቸዋል። By surviving hide and seek, you've triggered a new game. This time against the High Council families. አምስተኛ ሊ ክሮኒንስ ደመሚ ዳግም እንደሚሰራ ስሰማ 6 ጊዜ የሚፈነዳ ፍንዳታና ለሲጂአይ ሳንድ ቶርኔዶ ራሴን አዘጋጅቼ ነበር። በምትኩ ሊ ክሮኒን ሙሉ በሙሉ ቅዠት የሚለቅ ሆረር ሆኖ አግኝቼዋለሁ። ታሪኩ ሴት ልጃቸው በበረሃ ውስጥ ለ8 ዓመታት ጠፍታ በድንገት ወደ ቤት የተመለሰችላቸውን ቤተሰብ ይከተላል። ከተመለሰችበት ሰከንድ ጀምሮ ግን አንድ ነገር በጣም የሳተ እንደሆነ ያስታውቃል። ፊልሙ ከአክሽን ይልቅ በባዲ ሆረር እና በሳይኮሎጂካል ሆረር ላይ ያተኩራል። ቤተሰቡ ይህች ልጅ በእርግጥ ሴት ልጃቸው ላትሆን እንደምትችል ቀስ በቀስ ሲረዱ ማየት እጅግ ያስጨንቃል እና ያ የምትለወጥበት ሲን በጣም አሰቃቂና አፍ የሚያስከፍት ነው። ሊ ክሮኒን ከዴቪል ዴድ ራይዝ ጥሩ ትምህርት እንደወሰደ ግልጽ ነው። ምክንያቱም አንዳንድ ሞመንቶች ሙሉ ሲኒማው ሪያክት እንዲያደርግ አድርጎታል። ፊልሙን ስኬታማ የሚያደርገው ግን ስሜታዊ ጎኑ ነው። ከሆረሩ በስተጀርባ በእውነት ስለ ሀዘንና እውነታን ስላለመቀበል የሚያወራ ነው። ወላጆቹ ልጃቸው እንደተመለሰች ማመን ይፈልጋሉ፣ ምንም እንኳን ሁሉም ምልክቶች ተቃራኒውን ቢናገሩም። እንዲሁም የበረሃውን ሴታፕ በደንብ ተጠቅመውታል። It's very important you fully prepare yourself for what you're about to see. አራተኛ ዳሊ። ፊልሙ ቀስ ብሎ ነው የሚጀምረው። ነገሮችን ውስብስብ ከማድረግ ይልቅ በድባቡ ላይ ያተኩራል። ፊልሙ የጨካኔ የሚያስጨንቅና ሁሉም ነገር የተረገመ የሚመስል የኢንዲ ሆረር ስሜት አለው። እውነቱን ለመናገር በዚህ ፊልም ውስጥ ያለው ጭካኔ በጣም ከባድ ነው። አንዳንድ ሲኖች በድንገት ከጠበቃችሁት በላይ ሊሆኑ ይችላሉ። የገዳዩ መኖር ብቻውን ፊልሙን ይዞት ሳለ በተለይም ነገሮች ሁሉ ምን ያህል ጸጥታና ትዕግስት በተሞላበት ሁኔታ እንደሚፈጸሙ ስታዩ ይበልጥ አስፈሪ ያደርገዋል። ተዋናዮቹ ፍርሃታቸውን አሳማኝ በሆነ ሁኔታ ተውነውታል። ማንም ሰው ድንገት ከመሬት ተነስቶ ጀግና አያጫውተውም። ሰዎቹ ስህተት ይሰራሉ፣ ይደነግጣሉ እና በሁኔታዎች ውስጥ በትንሹ ነው የሚያመልጡት። ይህም ፊልሙን ባልተጠበቀ ሁኔታ ይበልጥ እንዲከር ያደርገዋል። ደግሞ አሻንጉሊቶችን የሚያካትት ማንኛውም ሆረር ፊልም ተጨማሪ ነጥብ ይያዝለታል። ምክንያቱም ጤነኛ ሰው ፍጹም አሻንጉሊቶችን ሆረር ፊልም ላይ አያምንም። Oh no. Someone's art project, maybe? All the way out here? ሶስተኛ ኖርማል ምናልባት እስካሁን ከዘረዘርናቸው ሁሉ በጣም አታላይ ርዕስ ያለው ሊሆን ይችላል። ምክንያቱም በዚህ ፊልም ውስጥ ምንም ነገር ኖርማል አይደለም። ታሪኩ በአንድ ትንሽ ከተማ ውስጥ የተፈጸመን የባንክ ዝርፊያን የሚመረምር ጊዜያዊ ሼሪፍን ይከተላል። ነገር ግን ዝርፊያው የችግሩ መጀመሪያ ብቻ እንደሆነ በፍጥነት ትረዳላችሁ። ይህ ፊልም ቀስ በቀስ ወደ አንድ ትልቅ ፓራኖያ፣ የሚስጥርና የትንሽ ከተማ እንግዳ ምንጭ ይሆናል። እያንዳንዱ ካራክተር ያጠራጥራሉ። እያንዳንዱ ንግግር በሚስጥር የተሞላ ይመስላል። እንዲሁም በየአጋጣሚው የሚያልፉ ሰዎች እንኳን ሳይቀሩ በሆነ መንገድ ጥፋተኛ ይመስላሉ። ፊልሙን ለየት የሚያደርገው ነገሮች የሚሆኑበት ፍጥነት ነው። ቺፕ ስኬርስ ከመወርወር ይልቅ ውጥረትን ለመገንባት ጊዜውን ይወስዳል። ሼሪፉ ወደ ከተማዋ ታሪክ በገባ ቁጥር ሚስጥሩ ይበልጥ እየከፋ ይሄዳል። የከተማዋ ድባብ በሚያስገርም ሁኔታ ባዶነት ስሜት አለው። ይባስ ብሎ ሌላው ሰው ሁሉ የሆነ ነገር እንደሚያውቅ፣ ነገር ግን ዋናው ካራክተር የሆነ ያላወቀው ነገር ያለ ይመስላል። መጨረሻው ክፍል ላይ የሆነ ነገር ሲገለጥ ጨርሶ ያልጠበቃችሁት ነገር ይሆናል። አይታችሁት ከጨረሳችሁት በኋላ ራሱ እንደገና ማየት የምትፈልጓቸው አንዳንድ ሲኖች አሉት። ምክንያቱም ያወቃችሁትን አውቃችሁ ስትደግሙት ደግሞ ሁሉንም ነገር በአዲስ አይን ታዩታላችሁ። Whoa, 16.8 million. Where the hell did this town get that kind of money? Community really came together on that one. Yeah, I would say. ሁለተኛ አንደርቶን። ፊልሙ የሞት አፋፍ ላይ ያለችዋን እናቷን ለመንከባከብ ወደ ቤቷ የተመለሰች፣ በተመሳሳይ ጊዜ ደግሞ አንዲት ነፍሰ ጡር ጥንዶች ከላኩላት ከተፈጥሮ በላይ የሆኑ ቅጂዎችን እየመረመረች የምትገኝ የፖድካስት ውስጥ ታሪክ ይከተላል። ቀላል መነሻ ቢኖረውም ፊልሙ ሁለቱንም ታሪኮች የሚያገናኝበት መንገድ ግን የምር የሚያስደነግጥ ነው። ስሎበርን ሳይኮሎጂካል ሆረር በደንብ ሲሰራ ይሄን ይመስላል። ቅጂዎቹ በራሳቸው አስፈሪ ናቸው፣ ነገር ግን ዋና ካራክተሯ ቀስ በቀስ ነገሮችን ስታቂ ያለው ድባብ ይበልጥ ይይዛቸዋል። ካራክተሯ ላይ የምናየው ስሜታዊ መሆን እጅግ ያስደነግጣል። ፊልሙ ከተፈጥሮ በላይ የሆነውን ሆረር እና ስሜታዊ ከመሆን መሃል ያለው መስመር እየደበዘዘ ሲሄድ ያሳየናል። ከጥቂት ቆይታ በኋላ ደግሞ የቱ እውነተኛ እንደሆነ መለየት ያቀታቸዋል። እናም የዚህ ፊልም ሳውንድ ዲዛይን ያበደ ነው። ይህንን ፊልም ሄድፎን አድርጌ ማየቴ ምናልባት በዚህ ሳምንት ከሰራው ትልቁ ስህተት አንዱ ሊሆን ይችላል። ትንንሽ ድምጾች በድንገት አስፈሪ ይሆናሉ። ጸጥ ሲልም ያስፈራል። እስትንፋስ ራሱ ስትሰሙ ያስፈራል። ፊልሙ ስሜታዊ ጎንም አለው። ከሆረሩ በስተጀርባ ስለ ሀዘን፣ ስለ
የጥፋተኝነት ስሜትና ህይወቷን ለማቆየት እየሞከረች ሙሉ ለሙሉ ራሷን መቆጣጠር ሲያቅታት ያሳያል። 10 mysterious audio recordings from an anonymous email. Let's keep an open mind, Evie. አንደኛ 28 years later, The Bone Temple። የፊልም ቁጥር 1 ደረጃ ላይ መቀመጥ ሲያንሰው ነው። ፊልሙ ፍራንቻይዙ ላይ ያለውን አስፈሪ ነገሮች ሁሉ ወስዶ በሆነ መንገድ ይበልጥ ተስፋ አስቆራጭ እንዲሆን አድርጎታል። ታሪኩ ስፓይክ ከዶክተር ኬልሰን ግኝትና ከአስፈሪው ጂሚ ክሪስታል ጋር በተያያዙ ክስተቶች ውስጥ ሲጠለፍ ያሳያል። ከመጀመሪያውኑም ፊልሙ ስልጣኔ በስስ ክር የተንጠለጠለች የሚመስል ስሜት አለው። የተጠቁት ወይም ኢንፌክትድ የሆኑት ሰዎች እዚህ ላይ በጣም ጨካኞች ናቸው። ፈጣን የሆኑ ዞምቢዎች ቀድሞውንም ያስፈራሉ። ነገር ግን የፊልም እያንዳንዱ የማሳደድ ซีን ላይ ፓኒክ አታክ እንዲሰማን እየሞከረ ይመስላል። ፊልሙን ለየት የሚያደርገው ግን ድባቡ ነው። በየቦታው የበሰበሰ ሬሳ አለ። ኢንፌክትድ የሆኑት ሰዎች ከመምጣታቸው በፊት እንኳን ሙሉ ቦታዎቹ ሞት ይላሉ። በምስል ጥራቱም ፊልሙ አንደኛ ነው። አንዳንድ ሲኖች አብዛኞቹ የዞምቢ ፊልሞች ሊያሳዩ የከበዳቸውን አፖካሊፕቲክ ስሜት መፍጠር ችለዋል። ስሜታዊ የሆኑት ሞመንቶችም በጣም እውነተኛ ይመስላሉ። ምክንያቱም ፊልሙ ሰብአዊ ጎኑንም በጭራሽ አልረሳም። When that time comes, men will no longer communicate